ብዙ ጊዜ የስልካቸውን ጀርባ ልክ እንደዚህ ደብል ታፕ አድርገው ስክሪንሾት ሲያነሱ አይታችሁ ይሆናል። ታዲያ ሳምሰንግ ስልክ ተጠቃሚ ከሆናችሁ እናንተም የስልካችሁን ጀርባ ልክ እንደዚህ ደብል ታፕ በማድረግ ብቻ በቀላሉ ስክሪንሾት ማንሳት ትችላላችሁ። ታዲያ ይሄንን እንዴት ማድረግ እንደምትችሉ አሁን አሳያችኋለሁ። ከዛ በፊት ቪዲዮን ላይክ አድርጋችሁ ጀምሩ፣ እንዲሁም ቻናሉን ሰብስክራይብ አድርጉ። አሁን በቀጥታ ወደ ቪዲዮ። በመጀመሪያ ጉድሎክ አፕሊኬሽንን ከፕሌይ ስቶር ላይ ወይም ደግሞ ከጋላክሲ ስቶር ላይ ልክ እንደዚህ በስሙ ሰርች አድርጋችሁ ስልካችሁ ላይ ትጭኑታላችሁ። በመቀጠል ስልካችሁ ላይ ከጫናችሁት በኋላ ጉድሎክ አፕሊኬሽኑን ትከፍቱታላችሁ። ስትከፍቱት ልክ እንደዚህ ያመጣላችኋል። ከሚያመጣላችሁ አማራጭ ሬጂስታር የሚለውን እዚህ ጋር ዳውንሎድ ካላደረጋችሁት ልክ እንደዚህ የዳውንሎድ ምልክት ያመጣላችኋል። እሱን ነክታችሁ ዳውንሎድ ታደርጋላችሁ፣ ሬጂስታር የሚለው ማለት ነው። ዳውንሎድ አድርጎ ሲጨርስ እንደዚህ ያመጣላችኋል። ከዛ ሬጂስታር የሚለውን ትነካላችሁ። እንደዚህ ሲመጣላችሁ ስኪፕ የሚለውን ትነካላችሁ። በመቀጠል እዚህ ጋር ባክታፕ አክሽን የሚል አለ። እሱን አንዴ ትነካላችሁ። ቀጥሎ እዚህ ጋር ኦፍ የነበረውን ይሄንን ኦን ታረጋላችሁ። ከዛ እዚህ ጋር ትመጡና ደብል ታፕ የሚለውን አንዴ ነካ ታረጋላችሁ። ብዙ አይነት አገልግሎቶችን ልክ እንደዚህ ያስመርጣችኋል። ከዛ ውስጥ እዚህ ጋር ቴክ ኤንድ ሼር ስክሪንሾት የሚል አለ። እሱ ላይ ታረጉታላችሁ። ከዚህ በኋላ የስልካችሁን ጀርባ ልክ እንደዚህ ደብል ታፕ በምታደርጉበት ሰዓት ስክሪንሾት ያነሳላችኋል ማለት ነው። ስለዚህ በቀላሉ የምትፈልጉት ቦታ ገብታችሁ ስክሪናችሁ ላይ ስክሪንሾት ማንሳት የፈለጋችሁትን በቀላሉ ልክ እንደዚህ ደብል ታፕ በማድረግ ብቻ ማንሳት ትችላላችሁ ማለት ነው። ያልገባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።